ስሜ ጀማል አወል ይባላል። የኑስራ ጀማል አባት ነኝ። ምናልባት ሳወራ ውስጤ ሊነካ ይችላል። ያው የተጎጂው ቤተሰብ ከማዶ አንዱ የተካፈልኩት እኔ ነኝ። ኑስራ እንደ ማንኛውም አካል በሰላም ነው የተወለደችው። ከ5 እና ከ6 ወር በኋላ ነው ይህ ህመም የመጣው። ህመሙ መጣ። የምንችለው ሁሉ ሮጠናል፣ ደክመናል። ከማህበረሰቡ ተገልለን ነበረ። ሁሉም ይጠቋቋምብን ጀመረ። ምክንያቱም አላህ መቼ እንደሚያመጣው ማይታወቅ በሽታ በእኛ ብቻ እንደተፈጠረ ተመስሎ ይደረግብን ነበር። ግን በተለያየ ጊዜ ለህክምና ሆስፒታል ሄደን ባየን ጊዜ ተጽናንተን የኛ ስጦታ ነው በሚል ታቅፈን ይዘን ለረጅም ለ6 ዓመታት አህል ቤት ውስጥ ቁጭ ብለናል። እሷ ሲሰግድ እኔ አቅፋለሁ፣ እኔ ሲሰግድ እሷ ታቅፋለች። ያ ሁሉ መከራ አሳልፈን ተስፋ በቆረጥንበት ጊዜ እዝነትን አገኘ ነው። እዝነት የኔ እናት ብለው ማጋነንም አይሆንም፣ ታምርም አለኝ። እዝነትን ካገኘን በኋላ ሰላም አገኘን፣ ውስጣችን ተረጋጋ፣ የስነ ልቦና ጽናት አገኘን። ከዛ በፊት የነበረው ህይወት ለኛ ነግሬ ወይም ዘርዝሬ የሚያልቅ አይደለም። ምንም እንቋቋመው ነገር አልነበረም። እስከ ራሳችንን መጥላት ደርሰን ነበር። አሁን ግን እዝነት ካገኘን አልሐምዱሊላህ ረብል ዓለሚን። እዝነት የኔም የባለቤቴ እንኳን ለሲፒ ታማሚ ልጄ ቀርቶ እኛም እየጦረ ነው ያለው። ልጃችንን በጦረበት እኛም ተጦረናል፣ ሰላም አግኝተናል። ለዚህ ሰላም አሁንም ደርሳችሁ የምታዩን፣ ነገም ደርሳችሁ የምታዩን ሁላችሁም ኪሳችሁ ላይ ያለን እዝነትን ለማግኘት ማለት ነው። እዝነት የሚለው ነገር ከፍታችሁ ብታዩት ልጆቹ ባያችሁበት ሁኔታ የጎረሱትን ነገር ለማውረድ ለመዋጥ ጊዜ ማይሰጥ እድል ነው ያላቸው። በጣም የሚያሳዝን ነገር ነው። አሁን ያለው እዝነት ውስጥ ያሉ 43 ልጆች ናቸው። ከቦታው ጥበት አንጻር ተስፋ ሊያስቆርጥን መጣ። የዘራነው ነፍስ የዘራነውን ተስፋ ሊጨልምብን የቀረው ነገር የለም። ክራዩ አልተቋቋምነውም። እኛ የነዚህ ታማሚ ቤተሰቦች ምንም ለድርጅቱ የምናደርገው እገዛ የለም። ይረዳናል። ልጆቻችንን ጠዋት ተቀብሎ ከ10 ሰዓት በኋላ ወደ ቤታቸው መልሶ ይሰጠናል። አሁን ግን ከብዶን ልንፋረስ የቀረን ነገር የለም። የኢትዮጵያ ሕዝብ ባለበት፣ መንግስት ባለበት የኛም ኃላፊነት የኛም ልጆች ኃላፊነት አለበት። አንድ ትምህርት ቤት ግቢ ውስጥ አንድ ክፍል ውስጥ ከ70 ከ80 እስከ 90 ተማሪዎች ይማራሉ። ምክንያቱም ነገ አገር ተተኪዎች ስለሆኑ መንግስት ይንከባከባቸዋል። እነዚህ ልጆች ደግሞ ህመማቸው ዘላቂ ነው አይደለም የሚለው ለአላህ እንተዋለን። አላህ ይለውጠናል፣ እኛም ይለውጠናል። ነገ እነዚህ ሰው ይሆኑና ሰውን ይሆናሉ፣ አገር ይጠብቃሉ፣ አንድም ቦታ መምራት ይችላሉ። የሚመገበው ምግብ አንድ ተማሪ ይቅርታ የሚመገበው ምግብ ለ7 ልጆች ይበቃል። የሞተ ነገር ነው። በጠብታ ነው የሚወስዱት። ወደ እኔ ስመጣ የራሴ ልጅ በሽታ ባየው 8 አይነት በሽታ ነው የተሸከመችው። እግሯ አይንቀሳቀስም፣ አትቀመጥም፣ አትገላበጥም፣ እጇ አይጨብጥም፣ አይኗ አያይም፣ ወገቧ ቀጥ ብሎ አይቀመጥም፣ ከተኛች አትገላበጥም። እነዚህ ልጆች ሁሉም እንደዚህ ናቸው። በቀን 8 መድኃኒት 8 ክኒን እየወሰድን ነው ያለ ነው። ነገ እዝነት ቢቋቋም ኑሮ የእነዚህ መድኃኒቶች ተካፋይ ይሆንልንና ወደ ተስፋችንን ወደ ኢትዮጵያዊነታችንን እንመጣ ነበር። ከበደን
እነዚህ የምታዩዋቸው ግቢ ደርሳችሁ ብታዩዋቸው ሁሉም የመድኃኒት ታካሚዎች ናቸው። ሁሉም ታካሚዎች ናቸው። ተቸግረናል። በቤት ክራይ አሁን ልንፋለስ ነው። ወደ ቤታችን የገባን ከሆነ ከብዙዎቹ ተነጋግረናል። ከመቃብር ለውጥ የሌለው ነገር ነው እየጠበቀን ያለው። እዝነትን ግን ካገዛችሁልን፣ እዝነትን ከደገፋችሁልን ሰው እንሆንና ሰው ይሆኑና ተራቸው ከወደ ኋላ ለሚመጣው ነገር ተተኪም ረጂም ሊሆኑ ይችላሉ። ለብዙ አካል ጉዳተኞች ብዙ ድጋፍ ተደርጓል። የቦታ ድጋፍ ተደርጓል። የትምህርት ቤት ድጋፍ ተደርጓል። የትራንስፖርት ተደርጓል። የኛ ግን እስካሁን ተመልካች አላገኘም። ሁሉም ባለ ድርሻ አካላት እኛ ካብራካችን ይውጡ እንጂ የእናንተ ልጆች ናቸው። ነገ እነዚህ ልጆች ጥሩ ሆነው ቢያድጉ አንድ ቦታ ላይ ይሸፍኑልሃል። እስከ ውትድርና በሴት አቅማቸው በወንድ አቅማቸው ሄደው አገር ድንበር ሊጠብቁ ይችላሉ። እነዚህ ልጆች የእናንተ ናቸው። የኢትዮጵያ ሕዝብ ናቸው። የኢትዮጵያ ሕዝብ ናቸው። እኛ አልሐምዱሊላህ ፈጣሪ ይመስገነው። በእኛ እንግዲህ ይሄ ፍጥረት ለእያንዳንዳችን ለይቶ ቤታችን ውስጥ አስገብቶ ሲያስቀምጥ አደራ ነው ያስቀመጠው። ይህ አደራ እኛ መሸከም አልቻልንም። ከኢትዮጵያ ሕዝብ ጋር ነው የምንካፈለው። ከኢትዮጵያ ሕዝብ ጋር ነው የምንካፈለው። ይህ የተካፈልነው ነገር እኛ ህመሙ ይቀንስልናል፣ ቁስላችንን ሽረት ያገኛል። እስቲ ማታ በቤታችሁ ከልጆቹ ጋር ተወያዩ። ዛሬ በማይረባ ነገር በማይረባ በተራ ነገር ብዙ ኪሳራ የሚያወጡ ድርጊቶች ይደረጋሉ። እዚህ ጋር ግን ህፃን ልጅ አንድ የሲፒ ታማሚ እስቲ ግቢውን ደርሳችሁ ይዩት፣ ያለፈ ያደረኩትን ይቆጨኛል ትላንት በሆነ ብላችሁ ታስቡት ይሆናል። እኔ አሁን እናንተ ለመውቀስ አይደለም፣ እስካሁን ላደረጋችሁልን ትብብር በጣም እናመሰግናለን። አሁንም ብዙ ድርጅቶች ስማችሁ አንጠራውም፣ ጠርተንም አንጨርሰውም። ከጎናችን መታችሁ ልጆቹን ደርሳችሁ አይታችሁ ውለታችሁን ፈጣሪ ይክፈላችሁ። ኸይር ጀዛ አላህ ይክፈላችሁ። ኸይር ጀዛ አላህ ይክፈላችሁ። እናመሰግናለን።